ቡም 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 መተናል እንዴት አላችሁ? በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያንና ኤርትራውያን ዩቲዩብ ላይ ፖስት የምናደርገው ቪዲዮ እየታየ ቫይራል እየወጣ ስላልሆነ እኛም ዩቲዩብ ላይ ቪዲዮ ፖስት ማድረግ አቁመን ነበር። አሁን ግን መተናል ማለት ነው። እንዴት አላችሁ? በጣም ተናፍቃችኋል። እመቤቴን 5-10 ሰው አንድ ሰው ቢያመጣ 1000 ሰብስክራይብ እንሞላለን። ወቻውራችንም ይሞላል። ወርክሾፓችን እዚህ ደረጃ ላይ ደርሷል። አንድ ቀን ወርክሾፓችንን እየሰራን አንድ ቀን ደግሞ ሌላ ስራ እየሰራን እዚህ ደረጃ ላይ አድርሰናል። ዛሬ አብረን ነው የምንውለው ማለት ነው። ታዲያ ላይኩም ሼሩም ሰብስክራይቡም እንዳይረሳ። ራሴ ቀርጬ ራሴ ኤዲት አድርጌ ራሴ ነኝ አፕሎድ ማደርግላችሁ። ለጊዜው ተምኔል ምናምን አላስተካከልኩም፣ ወደፊት ማስተካከል ይሆናል። ይሄ ግን ለታሪክ መቀመጥ ስላለበት ዛሬ ከኔ ጋር ነው የምንውለው። እንለካለን፣ እንቆርጣለን፣ እናስራለን ማለት ነው። እንዴት አላችሁ? ኑሮ ሰላም አሸወይና። የነዳጅ መጥፋቱ ትንሽ ኑሮን አናግቶት ነበረ። አሁን ነዳጅ አለ። ስለዚህ አብረን እንውላለን። ወዳችኋለሁ። ይመቻችሁ። ከኔ ጋር መዋል እሺ፣ እዚህ ጋር ጨርሰናል። ሁለት ያላሰር ነው ይኖራል። እንዴት ናችሁ? በጣም ነው ደስ የሚለኝ። እሺ 64.5 64.5 ያ 64.5 64.5 64.5 ከዛ ደግሞ 65.5 ዛሬ አብረን እንቆርጣለን። 64.5 ግራኝነህ እንዳትሉኝ። ሁሉ ሰላም፣ ሁሉ መልካም። በስማም እናንተ ማርያምን ነው የምላችሁ። በህይወቴ እግዚአብሔርን በማመስገን ውስጥ ያለ በረከት በየትኛውም ጊዜ አይቻላል። ማርያምን ነው የምላችሁ። በቃ እግዚአብሔርን ስታመሰግኑት፣ ሲጎልባችሁም እግዚአብሔርን አመስግኑት፣ ሲሞላላችሁም እግዚአብሔርን አመስግኑት። እንደዛ ስታደርጉ ሁሉ ነገር ይስተካከላል። ሁሉ ነገር። ብዙ ሰዎች ብቻችሁን ሊያስቀሯችሁ ይፈልጋሉ። እናንተ ግን ብቻችሁን እንዳልሆናችሁ ማሰብ መቻል አለባችሁ፣ ከእግዚአብሔር ጋር እንደሆናችሁ። እሺ፣ ይሄ ማሽን በጣም የተመቸኝ ነገር ላይት አለው። ስለዚህ አትቸገሩም። እንደ ድሮ ማሽኖቹ አይደለም። ይep ስለዚህ እንደዚህ አድርገን እንቆርጣለን። 64.5 የላይኛው ደግሞ 65 ነው። እዚህ ጋር ከፍ እንበል። 65.5 65.5 ሜትር ላይ በጣም ጎበዝ ነኝ። ከአሁን በፊት አልሙኒየም ሰራ ስለነበር ብዙ አይቸግረኝም። ከዛ እናስራለን ማለት ነው። አይመስላችሁ? አብረን የምናስር ይሆናል። እዚህ ጋር ያላሰርነው አለ፣ እናስረዋለን። ችግር የለም። ከዚህ እንጀምራለን። ያለ ረዳት መስራት በጣም ከባድ ነው፣ ግን ገንዘብ ሴቭ ለማድረግ ያላችሁ አማራጭ ብቻችሁ መስራት ነው። ብቻችሁ መስራት። እሺ፣ እዚህ ጋር ይሄ ስላለ ይሄን ከላይ እናድርገው። ኦኬ፣
ጎበዝ ነኝ። ማሰር መፍታት ላይ ብዙ ሰነፍ አይደለም። ዩቲዩብ ማየት ስለምወድ ፈረንጆች የሰሩት እንደዚህ ምናምን መድገም እወዳለሁ ነው። በዛ የተነሳ ጎበዝ ነኝ። ተውት፣ እዚህ ጋር እንሰራው ችግር የለም። نفتح شقرين زي قاعدة تنتيني شاسات طرف تاكلاش تني شاطر يعني هاو شقرين ለምን አልፈሳ አንተ እያያችሁኝ ስለሆነ ነው ነው ምንድነው ነገሩ? ይሄ ደግሞ እንደዚህ አድርገን እንሰጠዋለን። ቪዲዮ እየቀረስኩ ስለሆነ ነው እየተያየ ስለዚህ ማሰር መፍታት ላይ ጎበዝ አይደለሁም ማለት ነው። ያንን ነው የሚያሳየው። እያችሁ እንዴት አድርጌ ፏ እንዳደረኩት አያችሁት? ይህንን ይመስላል። እሺ ከዛ እዚህ ጋር እንገባለን። እዚች ጋር ቀይሮ ያለው እንዴ ምንድነው ነገሩ? እናንተ አጠረ ተሳስቻለሁ እንዴ? አሳጠርኩት ታውቃላችሁ። ስለዚህ ደግመን እንለካለን። ደግነቱ የቆረጥኩትን ለሌላ ነገር ተጠቀመዋለሁ፣ ግን ቢሆንም መባከን የለበትም። ታዲያ 64.5 ምን ሆንኩ ታዲያ? 64.5 ትክክል እኮ ነው።
ግርግዳው ሌቭል አለሙ እንዴት እንደሚያስጠላ ማርያም። ውሃ ልክ አልጠቀምም። እሺ ውሃ ልክ የማልጠቀምበት ምክንያት ደግሞ መጀመሪያም እንትኑ ቤቱ ሌብል አይደለም፣ ብቻ ብዙ ማቴሪያል የለኝም። ለዛም ይሆናል ብቻዬንም እየታገልኩ ስሉ ምንድን ጠርዝ የምናወጣው ነገር መኖር የለበትም። ምንድን ሄሎ ሄሎ እንዴት አያችሁት? እንግዲህ እንደተመለከታችሁት ነው። በቀጣይ ደግሞ በተለያዩ ስራዎች ወደ እናንተ እመጣለሁ። ይህንን ክፍል ደግሞ ጨርሼ ፋይናሉንም ማሳያችሁ ይሆናል። እንደዚህ ይከፋፈላል። እዛ ድረስ ወዳችኋለሁ። ሰብስክራይብ አድርጉ።